ሶሲ ተበልተሽ ነበር ሄደ እንዴ ሶሲ ቆይ ምን ሆነሽ ነው? ከማን እየሸሸሽ ነው ያለሽው? ኧረ እኔ ከማንም አልሸሸው። አንቺ ልጅ ግን ዴቪን እየተከታተልሽው ነበር አይደለ? ዋት? ኧረ እኔ እሱን አልተከተልኩትም። ደግሞ ለምን እከተለዋለሁ እንዴ? አንቺ አልተከተልኩት። ጥሎብሽ እኮ ሸታትች ቢያው ለምን እየተከታተልሽው እንደሆነ ንገሪ። እሱማ ያው በቃ ማን ጋር እንደሚገናኝ ለማየት ፈልጌ። እንዴ ምን ማለት ነው? ከማንስ ጋር ቢገናኝ? ማለቴ ያቺ አፈቅራታለሁ ያት የ12ኛ ክፍል ተማሪ ጋር ከሄደኩ ብዬ ነው። ምን ይስቅሽ? አይ አንቺ እኮ የጉዴ ለምን እንደዚህ እንዳስጨነቀኝ ሳስበው ገርሞኝ እኮ ነው። ኧረ እኔ አልተጨነቅኩም አኒታ። ደግሞ ለምን ይጨነቃለሁ እንዴ? አንቺ ልጅ ግን ከዴቭ ፍቅር ይዞሻል እንዴ? ምን ያምሻል እንዴ? ኧረ እኔ ጨዋ ነኝ። ጨዋማ ጨዋ ነሽ። ፍቅር ይዞሻል እንዴ እኮ ነው ያልኩት። ኧረ አልያዘኝም አኒታ። እኔ ግን አንቺ ራስሽ የገዛ ስሜትሽ አልገባሽም እንጂ ከዴቭ ፍቅር እንደያዝሽ ነው የሚሰማኝ። ቆይ እሱን አንቺ እንዴት አወቅሽ? ያው ከሁኔታሽ ነው። ቆይ ያፈቀረ ሰው እንዴት ነው የሚሆነው? እሱን እዛ ጋር ቁጭ ብለን እናወራለን። ያው ነው እንዴ? አንቺ ልጅ ያምርሻል እንዴ? ነይ እኮ ነው ያልኩት። አቡ በቃ እኔ ጋር እዚህ ጋር ደቅ ብለህ ከምትዛዛግ የሆነ ሴታፕ ፍጠርና ተመረተ ነው። ብራዘር እኮ ብራዘርን ጡሌ ራሱ ሙድ እኮ ያራምድና አቡሻ ለኔ አታስቢ ብራዘር። እኔ የሆነ ሴታፕ ጥዬ ምናምን እመለሳለሁ። አንቺ ግን ተመለሽ። ላንተ ወላይ ሴታፕ ሳላረግ ህፃና ቂርቆስን ብቻዬንማ ትምር ውስጥ አልገባም። ከበሽ ጀምሮ ነው ለኔ ማሰብ የጀመርከው። ደግሞ ደነዝ አድርገህ ነው እንዴ የምታስበኝ? ያው ደነዝማ አይደልሽም አቡሻ። ምን ሆነ ደነዝ ካለው አላ አይደል? ያው ደነዞች የማያደርጉት አላ በቃ እንዴ ዝም ብለህ ማለት ነው። ያሪ ትውትብታ አሁን የመጨረሻውን ቃል ስትወጣት ማለት ድንዝኔ ትዛል እሷን ከምፋታለ ማለት ነው። ዘመኔን በሙሉ ደንጄ ብቀር ይሻላል። እሺ ምን ይላል? ሲጀምር እኮ አንተ ደነዝ ነህ እኮ እንደዚህ እንዳልተነክት። እሺ ህፃን አንተ አስቀይመሃል። ምን ይላል?